ቤት ተጠፋች። እዚህ ቤት ተጣልተን ነው ተጣልተን። አይገርምሽም ወይ? እንዴት ነቃሽብን? አይገርምም? ነቃችብን። አንቺ እንዴት ነቃሽብን? ስማም ሲገርም። አይገርምሽም? ተጣልተን እኮ ነው ተጣላንና ጠፋች። ግን ይገርማል። አንቺ በጣም ጎበዝ ነሽ፣ ታስተውያለሽ። ነቃሽብን። ከዛ አይገርም? በጣም ነው የምታስተውለው። የኔ ፍቅር አስተዋይ ነሽ። በጣም ነው ነገር የሚታይሽ። ጎበዝ የኔ እናት። ናፉዬ እንትን ስልኬ ተበላሽቷልሽ ለማስገባት ራሱ እንትን አልችልም። የእውነቴን እኮ ነው። ገርመን ቤት ታጠፋች። እዚህ ቤት ወረኛ አሽቃሩ አይፎን 17 ግዛ። ጉቺ አገልግል ዘሽ የምን አገልግል ነው የምታጅልኝ? የምን አገልግል? እኔ አሁን አገልግል ምንም አይደለም። ጂኒውን ጥሩት። በጣም ነው የምወድሽ። ቴንክ ዩ ኢብራሂም። ጂኒውን ሼር አድርጉና ጥሩት ጋይስ። በእናታችሁ ስልክ ይግዛልኝ። አሁን ወጥቼ እገዛለሁ። ጉቺዬ ለህንጻ ማን ነው? ለህንጻ ምንድነው? ለህጻጽ ድምጽ ሁኚ ውዴ። ለህጻጽ ማን ነች ማሪ? ማን ነው ጋይስ? ለህጻጽ ማን ነች? ሴት ነች ወንድ? ለህጻጽ ማን ነች? ህንጻጽ ማን ነች? የትግራይ ህዝብ አለቀ። እኔ አልገባኝም። ወይ አስረዱኝ እናንተ። ዝም ብላችሁ ትጽፋላችሁ። ለትግራይ ነው ጉቺዬ። አቦታኝ ቤብ ትለኛለች። እቺ ደግሞ ለራሴ ስልኬ ሼር አድርጉለት ለጂኑ ጋይስ በእናታችሁ። ስልኬ ስክሪኑን እንትን ብሏል። ይግዛ ጋይስ፣ ሼር አድርጉለት። ኧረ እኔ እንዳትወጂኝ በስመ አብ ወወልድ ወመንፈስ ቅዱስ የማይበጀኝ ጠላቴ። ምን ነው እዛ ሆነሽ አትርሺኝ፣ እዛ ሆነሽ አትርሺኝ እናቴ። እኔ በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ጋለሞታ ምን ሊያደርግልሽ ትወጃለሽ? አንቺ የእግዚአብሔር ሴት አይደለሽ እንዴ? የእግዚአብሔር ሴት እኮ ጋለሞታ መውደድ የለባትም። መጠየፍ እንደ ኃጢአት መጠየፍ ነው እኔን ያለብሽ። ትግራይ ረሃብ ገብቶ ነው። እሺ ማሮቼ አታስረዱኝና የኔን ድምጽ የሚሰማ ከሆነ ሆናለሁ። የኔ ድምጽ በኔ ድምጽ ለውጥ ካለ ምን ችግር አለው? እንኳን ለትግራይ ህዝብ ለመላው አፍሪካስ ቢሆን ምን ችግር አለው? ለመላው አፍሪካ ራሱ ድምጽ ቢሆን እንኳን ለትግራይ ህዝብ ፍቅሮችዬ ምንም ችግር የለውም ማሮቼ። በደንብ አካባቢው ምናምን ታስረዱኝና ሆናለሁ። አሁን ልነግርሽ ነበር። እሺ ፔንኪለርዬ አራኔ ሆናለሁ። የኔ ድምጽ መፍትሄ ካመጣ ፍቅሮቼ ምንም ችግር የለም። ለጂኑ ሼር አድርጉለት በእግዚአብሔር ጋይስ። ትላንት እናንተ ፊት እገዛለሁ ብሏል አይደል? ሰምታችሁታል። ግዢና ከፍላለሁ ብሏል። ለመጨረሻ ጊዜ ላረጋግጥና ማሬ ማስገባት አልችልም፣ ስልኬ ስክሪኑ ፈሷል። አማርኛ ይገባቸዋል? አስገቢኝ ትለኛለች። ስክሪኑ ፈሷል። እንትኑን መንካት ራሱ አልችልም። እና ኧረ ማርትዬ ለምንድን ነው የምታመሰግኑኝ? ግዴታ እኮ ነው። ህዝቤ እኮ ነው። ምን ሆናችሁ ነው? ስንት አብሮ አደገ የትግራይ ልጆች አሉኝ እኮ ድሬዳዋ ላይ። ከአፋሩ፣ ከሶማሌው፣ ከኦሮሞ፣ ከደቡቡ፣ ከትግራዩ ከምኑ ጋር እኮ ነው አብረን ያደግነው። ኖ ራሱ ይገዛልኛል ገዛላታለሁ ብሏል። ትላንትና ተናግሯል ህዝብ ፊት። እንዴ ዝም ብሎ ነው እንዲሁ የነፃ ቅምጥ ነው ያደረገኝ ማሮቼ። በሱ ታምቼ በሱ ተሰድቤ ቀመጥ ተብዬ እሽቅምብጥ ተብዬ እስቁምብጥ ተብዬ ስልኬ እንደዚህ መሆን የለበትም። ነውር አይደል እንዴ? ምን በወጣችሁ እናንተ ትገዛላችሁ? እሱ የማን አባቱን ጎፈር ያበጥራል? የማን አባቱን ጎፈር ያበጥራል? ሼር አድርጉለት ይምጣ።
ኦንላይን አይደለም አሁን ጂኒ። ኦኬ ኦንላይን አይደለም። አሁን ደውሎልኝ ነበር። ሌላ ስልክ ይዤ እያወራሁ ያላየሁትም ጋይሶች። ጂኒው እያለ ልበል እንጂ ጂኒው እያለ ምን አባቱ ታሪክ አለው? ሜምበር ሁኑ እስቲ ሜምበር ሁኑ። አርቦኛል ፍቅሮች። አድርጉለት ጋይስ፣ ዛግ አድርጉት። ኖ አሁን እኮ አሜሪካ እኮ አይደለም ያለው። he's in Saudi Arabia or maybe today he's in Qatar። መቼ ነው ኳታር ሄዳለሁ ያለው ጋይስ? ዛሬ ነው ያለው ነገ ነው ያለው ጋይስ? ሳውዲ ነው ያለው። ኖ ላይት ትላንትና ተባርከሻል መልሰሽ ባርኪንግ ነገር እንዳፈልጊ። ባርኪንግ ስልኬ ተበላሽቷል። አማሮች ይወጣለሁ ፔንኪለር ይወጣለሁ። ደርባባዬ እንዴት ዋልሽልኝ? እኔ ጌታ እንዴት ነክ? ይምጣና የሚለውን እንስማ ማሮች፣ ይምጣና የሚለውን እንስማ። ጋላሪ አትሞሉልኝ? ጋላሪ ከምን ደረሰ ነው? አይ ሳውዲ ነው ያለውማ። ቤቢ ላይሆን የሚሰጠኝ የለም። ቤቢ ላይሆን የሚያስጨውልኝ አቤት ሰርቀሽ ስታይ ካጠገብሽ ያለውን ማን አለ ካጠገቤ? ባዶ ቤት እኮ ነኝ፣ ብቻዬን እኮ ነው። እሺ እሰራለሁ ቪዲዮ ጋይሶች። እሺ ያልኩኝ እኮ ቪዲዮ እሰራለሁ። እሺ ያልኩኝ ማሮቼ፣ ፍቅሮቼ፣ እኔ ውዶች። እሺ ለራሴ እርቦኛል። እንኳን ልመርቃችሁ እርቦኝ ልሞት ነው ከረሃብ የተነሳ። እንኳን አሁን በዚህ ሰዓት ልመርቃችሁ። አረ ምንም ምስጋና ያስፈልገውን ፍቅሮቼ፣ ግዴታዬ ነው። ግዴታዬ እኮ ነው። ስንት አብረውኝ የተማሩ አብረውኝ ያደጉ እኮ የትግራይ ልጆች አሉ ድሬዳዋ ውስጥ። ስንት ምርጥ ጓደኞች አሉ። ጉቺ ብቻሽን ጫነሽ። እርቦኛል አሁን በዛ ላይ ስልኬ ተበላሽቷል። ለውጭ አይኔ ራሱ ድክም ብላለች። በጣም ነው የሚያሳዝኑት። ሙሉ እንትን ላኩልኝ እሺ፣ አካባቢው ምን እንደሚባል በውስጥ ጻፉልኝ እሺ፣ አካባቢው ምን እንደሚባል ምናምን። ለራሴ እርቦኛል። እኔ አሁን ማንንም የምመራርቅበት ሰዓት አይደለም። ስልኬ ተበላሽቶብኛል። መቼ ነው መኪናዬን የምትመርቅልኝ ይላል። ተው ፔንኪለር ተው፣ ግን ሙድ አትያዝ። ዱባይ ያላችሁ ምግብ ዘዙላት። ለምን ያዙልኛል? ለምን ያዙልኛል? ወጥቼ እኮ ልበላ ነው። ወጥቼ እበላለሁ። ለምን ያዙ? ጋይስ ሼር አድርጉለት ለዚህ ሰውዬ፣ ሼር አድርጉለት ለዚህ ጂኒው ለሚባል ሰውዬ። ነገር እንዳይፈልገኝ ደውሎ ነበር፣ አላየሁትም፣ አላነሳውም። አይጨማለቅ። የሚገዛልኝ እኮ ነው ይግዛልኝ። ስልኩን ብያለ ነው። አትጋብዥኝ፣ እኔ ለራሴ ስልኬን ብያለ ነው። ዘፈን ልጋብዝሽ ትላለች። ሼር አድርጉለት ለጂኒው ጋይስ። ማባቱ ነው ደነዝ። ምን ነው ዛሬ ደግሞ አራስ ነብር አደረገሽ? ስልኩ ቢኑ በጣም እያስቸገረኝ ነው። ግዢና ከፍልሻለሁ፣ ግዢና ከፍልሻለሁ ይላል። እዚህ ሰው ፊት ስንት እንደሚከፍል ይናገር። ግዥ ካለሽ ታዲያ እሱ እኮ ቃሉን የሚጠብቅ ሰው እኮ አላቅም። እኔ እንደዚህ ቃል መጠበቅ ምናምን አላቅም። የሚገዛ ከሆነ መጥቶ ይግዛ። ብሩን ይላክልኝ።
ማታ ደግሞ ጸሎት ላይ ነበርሽ። አስገቢ ብልሽ እምቢ አልሽ። ጠዋት በእናንተ ምን ላይ ነበርሽ? ማን ቃል የሚገባው ጸሎት ላይ ነበርሽ። ሄሎ ወይ መንገድ ጀመርኩ እኮ በቃ ወጣው። ከዛ ይሻል ማሪ በሰላም ግቢ። ለማን ነው ሼር የምናደርገው? ለጂኒው ማሮች ኢትዮ ፋሽን እስቲ ፎሎ አድርጉልኝ የኔ ፍቅሮች። 259 ሰዎች መርቂን ያላችሁ እንድመርቃችሁ ኢትዮ ፋሽንን ፎሎ አድርጉት። አረ ማሮቼ እሺ ያልኩኝ እሆናለሁ። እሺ ቪዲዮ ሰራለሁኝ ያልኩኝ አይደለ? እሺ ተባባላል ፍቅሮቼ። እኔና እናንተ የሚያምርብን ስንከባበር ነው። እሺ ቪዲዮ ሰራለሁኝ፣ በውስጥ ላኩልኝ የአካባቢውን የቦታውን ስም አልኳችሁ አይደለ? ምንድነው ልቤን መጉት? ለራሴ እርቦኛል። ትላንትና የበላው ነው እንጂ ወላሂ አጀንዳ ናፈቀኝ። ብርጅስቶን ቤት ሂጂ። እኔ ቤት ድሮ አጀንዳ አለ እንዴ? ኢትዮ ፋሽን ፎሎ አድርጉት ማሮች ውዴ። ወዬ ጉቺ ወዬ ለጂኒው ሼር አድርጉለት ማሮች። ለምንድን ነው ግን ፎሎ ጉቺ? ከሳውዲ ዱባይ ልመጣ ተቀበይኝ እባክሽ። እኔ ራሴ የሚቻል ቢሆን ፍቅሮቼ ሳውዲ አንድ ባላለኝ ዱባይ ባመጣው የሆነ ባላለኝ ፍቅሮቼ ሳውዲ አረቢያ ባመጣው ራበኝ ጉቺ። እኔ ራሴ እርቦኛል። እኔ ፍቅር ደግሞ ሌላ እንደባል ሳውዲ ያለኝ እኮ አልነገርኳችሁም እንዴ እስከዛሬ? ኢትዮ ፋሽንን ፎሎ አድርጉት ጋይሶች። እስኪ ኢትዮ ፋሽንም ተመዝጋቢ ነው። ወደ ባልነት ደረጃ ጠጋ እያለ ነው። ኧረ አይሆንም የማይሆነውን። አይ ቦርሳ ሸጦ ሊያኖረኝ ነው። አይ እንግዲህ መቼም ከፐርፉሙ